ሰውነትን ያነቃቃል፣ ሃይምሮን ያሳድሳል። ሰላም እንዴት ናችሁ? አለሁላችሁ። ዛሬ እንግዲህ በጧት ነው የተነሳሁት ፀሐይ ከመውጣቷ በፊት። የዛሬ ቪዲዮአችን የሚሆነው በጧት ከተማዋ ምን እንደምትመስል፣ አዲስ አበባ ምን እንደምትመስል እና የጧት ሰዎች ምን እንደሚመስሉ እና ጧት መነሳት ምን አይነት ፊሊንግ እንዳለው አብረን የምናየው ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሌትስ ጎ። ያው እንግዲህ አሁን ከጧቱ 11 ሰዓት ከ55 ነው። መንገዱንም እንደምታዩት ነው፣ ባዶ በሚባል ደረጃ ላይ ነው። የመጀመሪያዎቹ ጧት ላይ የምናገኛቸው ባሶች እነዚህን ይመስላሉ። ከቤት እንደወጣው ያየሁት የመጀመሪያዎቹን የጧት ሰዎች ወደ ቤተክርስቲያን ወደ መስጊድና የጽዳት ሰራተኞችን ነው ያየሁት በብዛት። አሁን ደግሞ ጉዞ ወደ ቦሌ። ያው እስካሁን እንግዲህ በመንገድ ላይ ያዩ ያለሁት አንዳንድ ጠንካራ ሰራተኞች ነው። በጧት ተነስተው ወደ ስራ የሚገቡ ሰዎችን ታያላችሁ እና አይ ቲንክ የሆነ ደስ የሚል ስሜት አለው የጧት ሰው መሆን። ላሳያችሁ ቦሌ ምን እንደምትመስል 12 ሰዓት ላይ በጧት ብትመጡ የምታገኙት ነገር። እንግዲህ ጠዋት ላይ ቦሌ ይችን ትመስላለች። የመንገዱ ጸጥታ፣ ቅዝቃዜው፣ የጠዋት አየር መተንፈስ ልገልጽላችሁ የማልችለው በጣም ደስ የሚል ስሜት አለው። የዩቲዩብ የከፈትኩበት ምክንያት በመጀመሪያው ብሎግ ማድረግ ስለምወድ፣ ለወደፊት ደግሞ አሪፍ እየሆነ ሲመጣ ቻናላችን ትራቭል ማድረግ እንጀምራለን ከፈጣሪ ጋር። ከኢትዮጵያ ውስጥ ካሉ ሀገሮች እንጀምራለን። በመቀጠል ደግሞ ወደ ውጭ ቀስ በቀስ አንዳንድ ነገሮችን ዲስከቨር የምናደርግ ይሆናል። መድኃኒዓለም በዚህ እንዴት አያችሁት? የጧት ስሜት ምን ይመስላል? እናንተ ያው በቪዲዮ ላይ ነው የምታዩት፣ እኔ በአካል ፊል እያደረኩት ነው። የሆነ የሚሰማችሁ ስሜት አለ። አይ ዶንት ኖ እንዴት እንደምገልጽላችሁ አላውቅም። ጠዋት ላይ ተነሳችሁ መውጣት በጣም ደስ የሚል ስሜት አለ። ዋው
ቦሌ ላይ እንደፈለጋችሁ መንቀሳቀስ ትችላላችሁ። አንዳንድ ወደ ስራ ብቻ የሚገቡ ሰዎችን ነው የምታዩት። ከዛ ውጭ የጽዳት ሰራተኞች ወይ ደግሞ ወደ ቤተክርስቲያን የሚሄዱ ወደ መስጊድ ጧት እነሱ እነዚህ ነው ዛሬ አየሁት የታዘብኩት እና ደስ ይላል። አሁን ወደ ስራ የሚገቡ የጧት ሰዎች በብዛት እያየሁ ነው እና እዚህ ጋር ደግሞ የጽዳት ሰራተኞች ይታዩኛል። እስኪ ሰላም እንበላቸው። ሰላም ነው እናታችን፣ እንዴት ነው ጧት ተነስቶ ስራ መስራት ምን ይመስላል? ሰውነትን ያነቃቃል፣ ሃይምሮን ያሳድሳል። ሁሉ ነገር በጣም ቆንጆ ነው። በርቱ፣ ጎበዞች ናችሁ። ጧት ተነስታችሁ ከተማውን ስለምታጸዱልን እሺ እናመሰግናለን። እሺ እናታችን እንዳያችሁት ነው፣ በጣም ጠንካራ ሰዎች ናቸው። የመጀመሪያ የጠዋት ቡናችንን እስኪ አብረን እናየዋለን። እዚህ ጋር አሪፍ ቡና ታገኛላችሁ ቦሌ ድልድዩ አካባቢ ስትመጡ። ሰላም አንድ ቡና በስኳር ስንት ነው? 100 ብር። ያው እንግዲህ እንደምታዩት ነው የመጀመሪያ ቡናችንን ልንጠጣ ጠዋት። የመጀመሪያ የጠዋት ቡናችንን ጠጥተን ጨርሰናል። ወደ ኔክስት እንትናችን እንሄዳለን። አሁን 12 ሰዓት ከ50 ላይ ነው ያለነው። እስኪ ሌትስ ሙቭ። ያው አሁን እንግዲህ 1 ሰዓት ከ10 ሆኗል። ያለውትም ቦሌ ሚካኤል ላይ ነው። አብዛኞቹ ሱቆች ስቲል እስካሁን ዝግ ናቸው። ያው እስካሁን ያየሁት ወደ ስራ የሚገቡ ሰዎችና ታክሲዎች፣ የጽዳት ሰዎች ነው። ስቲል ገና ስራ ቦታዎች ገና አልተከፈቱም። በብዛት አይ ቲንክ 2 ሰዓት እና ከ3 ሰዓት ጀምሮ የሚከፈቱት እና እስካሁን ያየነው ይሄን ይመስላል። እስኪ አንዳንድ ነገሮችን ደግሞ እዚህ እስኪ እናያለን። እዚህ ጋር አንድ መንገድ ላይ ጽዳት የምትሰራ ሰው አገኘ፣ ያሳያችሁ። ሰላም ናት። እንዴት ነው ጠዋት ተነስቶ ስራ መስራት፣ የጠዋት ሰው መሆን መንገድ ላይ ምን ይመስላል? እስኪ ለተመልካቾቻችን ንገሪያቸው። አሪፍ ነው ተነስቶ ስራ መስራት። አዎ ደግሞ ጎበዞች ናችሁ። በዚህ ሰዓት ተነስታችሁ መንገድ ከተማዋን ስለምታጸዱልን እኛም እናመሰግናለን። አይ እኛ ጠዋት ተነስተን 10 ሰዓት ነው የምንነሳው፣ እስከ 4 ሰዓት ነው ድረስ የምንቆየው አይደል? ቤተሰቦች ምናምን እንዴት ነው? አንቺ ነሽ የምታስተዳድሪው ወይስ ባለቤት አለሽ? ባለቤት ያለኝ ልጅ ያለኝ አስተዳድራለሁ ቤት እና ያው እንደዛ ነው የምንኖረው። በጣም ጎበዝ ጠንካራ ሰው ነሽ። ማን ልበል ስምሽ? አልማዝ ቢራራ። አልማዝ ቢራራ። ኦኬ። የት ነው? እዚህ ነው የምትኖሪው? ቦሌ ሚካኤል ቦሌ ወረዳ 1። አሁን እንግዲህ እንዳያችሁት ነው ብዙ ጠንካራ ሰዎች አሉ። እንዳያችኋት እንዳሁኗም ጠንካራ ሴቶች አሉ ቤተሰቦቻቸውን የሚያስተዳድሩ በጠዋት 10 ሰዓት ለሊት 10 ሰዓት እየተነሱ ሁሉም ሰው እንቅልፍ ላይ በሚሆንበት ጊዜ እነሱ ተነስተው ልጆቻቸውን ያስተምራሉ፣ ቤተሰብ ያስተዳድራሉና እንደነዚህም አይነት ሰዎች አሉ። ከአንዳንድ ጠንካራ ሰዎች ውጪ ገና ስቲል ሱቆች አልተከፈቱም በብዛት።
አሁን እንግዲህ መንገዴ ላይ አንድ ጸድ የሆነ ኢትዮጵያ ውስጥ የተለመደ ሁላችንም የምናውቀውን ፌመሱን ስትሪት ፉድ ምግብ አግኝቻለሁ። ስትሪት ፉድ እስኪ እሱን እንሞክራለን። ዛሬው ቪዲዮአችን ይመስላል። በትንሹም ቢሆን አዲስ አበባ ከጧቱ 12 ሰዓት ላይ ጀምሮ ፀሐይ ሳትወጣ ምን እንደምትመስል አይተናል። አይ ቲንክ እንደምትወዱት ተስፋ አደርጋለሁ። ቻናሉን ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። አዳዲስ ነገሮችን እንሰራለን። ይመቻችሁ።